ሰላም ጤና ይስጥልኝ። ከኬር ሚዲያ በየዕለቱ የምናቀርበው ዜና ወጃችን ይዘን ወደ እናንተ ቀርበናል። እኔ ጋሻው ጉላት ነኝ። ዛሬ በአገራችን የተከሰቱ ወቅታዊ ጉዳዮችን ይዘንላችሁ ቀርበናል። በመዲናችን አዲስ አበባ ጥቅምት 2 በጉጉት ሲጠበቅ የነበረው የአዳብና በዓል በወዳጅነት ፓርክ በደማቅ ስነ ስርዓት ተከብሮ አለ። ይህ ታላቅ ክብረ በዓል ከመከፈቱ በፊት በሶዶ ክስታኔ የሀገር ሽማግሌዎች በምርቃት ተከፍቷል። ምርቃት በእንድር ይፍልቅ በሰማይ ውርድ ዝናብ ኮም ይዝነብ ሳር ኮም ይለምልም ቅብ ኮም ያለዝብ ልብስሆም ያሙቅ ጊዜሆም ያጨም ምርቃት አቤል ለባለ ይሁን ወልድ ለወለደ ይሁን ከፍት ለገዛ ይሁን የገዛ የተባረክለ። በሀገር ሽማግሌዎች ተመርቆ መጀመሩ የዕለቱን ድባብ ይበልጥ ልዩ አድርጎታል። ለበዓሉ መካሄድ ከመዲናዋ እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ታላላቅ እንግዶች ለእንግዶቿ የተለየ ትኩረት ሰጥታለች። የማርሽ ባንድ አባላት አስደናቂ ትዕይንት በማሳየት እንግዶችን በከፍተኛ ጉጉትና ደስታ ተቀብለዋል። ይህ ልዩ አቀባበል ለአዳብና በዓል መክፈቻ ስነ ስርዓት ትልቅ ድምቀት ፈጥሯል። የወዳጅነት ፓርክ በራሱ ለመዲናዋ ውበት ልዩ ድምቀት ከመስጠቱን ባሻገር ይህንን መሰል የአደባባይ በዓላት በውስጡ ማስተናገዱ ለሀገራችን ባህልና እሴቶች እውቅና በመስጠት በኩል ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የኬር ሚዲያ ነው። የኬር ሚዲያ ቤተሰብ መሆናችሁ እንዳረሱ ሁልጊዜ አዳዲስ መረጃዎች ወደ እናንተ ይዘን እንቀርባለን። ሰላማችሁ ይብዛ። Ahora mismo,